ፓሪስ የፍቅር ከተማ ብቻ ተመስላችኋለች? ተሳስታችኋል። ከእግሯ ስር 60 ሚሊዮን ሙታኖች ተኝቷል። የራስ ቅሎች ካታኮምብ ወይንም ፓሪስ ካታኮምብ ይባላል። በፈረንሳይ ፓሪስ ከተማ ስር የሚገኝ ግዙፍ የከርሰ ምድር መቃብር ነው። ፓሪስ ከተማ ውበት ስር ከ60 ሚሊዮን በላይ የሰው አጽሞች በዝምታ ተኝተው ይገኛሉ። ከ200 ኪሎ ሜትር በላይ የሚረዝም የከርሰ ምድር ዋሻ ሲሆን ሙሉ በሙሉ በሰው ሰራሽ ቅልና አጥንት የተገነባ ነው። ይህ የፓሪስ ካታኮምብ ነው። በ1990ዎቹ አንድ ሰው በዚህ ዋሻ ውስጥ ጠፍቶ ካሜራው ብቻ ነበር የተገኘው። በሚቀርጸው ቪዲዮ ላይ ሰውየው በማይታወቅ ነገር ተደናግጦ ሲሮጥና ካሜራውን ጥሎ ሲጠፋ ይታያል። እስከ ዛሬ ድረስ ግን ሰውየው አስክሬኑም ሆነ የደረሰበት አልታወቀም። ሰውየው አልተገኘም። የተገኘው የጣላ ካሜራ ብቻ ነው። በቪዲዮ ላይ አንድ የማይታወቅ ነገር እያሳደደው እንደሆነ ያስታውቃል። አሁንም ቢሆን በዚህ ሰፊ ዋሻ ውስጥ በህገወጥ መንገድ ገብተው የሚጠፉ ሰዎች አሉ። ፓሪስ ከላይ ፍቅር ከተማ ብትሆንም ከስሯ ግን የሞት ከተማ ናት። አንዳንዶች እንደሚሉት ዋሻ ውስጥ ያሉ አጥንቶች መናገር ይችላሉ ይላሉ። ማታ ማታ ወደዚህ ና የሚሉ ድምጾች ይሰማሉ ይላሉ። እናንተስ በዚህ ጨለማ ዋሻ ውስጥ ለብቻችሁ ብትሆኑ ምን ታደርጉ ነበር? ለተጨማሪ አስገራሚ ቪዲዮ ቻናላችንን ፎሎ፣ ሰብስክራይብ ያድርጉ።